አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን። የኦሮሞ ነጻነት ሰራዊት በጠላት ላይ በወሰደው እርምጃ 13ቱን ከጥቅም ውጭ አድርጎ የተለያዩ የጦር መሳሪያዎችን መማረኩ ኦነግ አሳወቀ። ታህሳስ 9 2013 በምዕራብ ሐረርጌ አፍዳ ወረዳ ጉልቤ በተባለው አካባቢ የኦሮሞ ነጻነት ሰራዊት በወያኔ ጠላት ላይ በወሰደው እርምጃ 5 የወያኔ ወታደሮችን ሲገል 8ቱን ክፉኛ ካቆሰለ በኋላ የተለያዩ የጦር መሳሪያዎችን መማረኩ ልዩ ኃይሉ በዚህ ቢዮ ካራባ አራዳ ድሬ በሎ ዳራ ሹና በተባለ አካባቢ ታህሳስ 5 2013 ዓመተ ምህረት የአካባቢ ነዋሪዎችን ሲያውክ የነበረውን ኡመር ኡስማን የወያኔ ፖሊስ በወሰደው እርምጃ ክፉኛ አቆሰለ። የወያኔ ጦር በተለያየ ምክንያት ከጦሩ ለቀው ሆነ ከርተው የሚወጡትን የጦር አባላት ለመቆጣጠር አዲስ ህግ ማውጣታቸው ታወቀ። ከወያኔ መከላከያ ሚኒስቴር ከህግ ክፍል ወጣ የተባለው አዲስ ህግ ከሰራዊቱ በራሳቸው ፍቃድም ሆነ በተለያየ ምክንያት ከሰራዊቱ የተሰናበቱ የጦር አባላትን ለመቆጣጠር ሲባል አዲስ ህግ መውጣቱ ታወቀ። የወያኔ ሰራዊት የሰለጠኑ ወታደራዊ ዕውቀት ያላቸው የጦር አባላትን በአጋጣሚ ወደ ተቋሚ ይገባሉ ብሎ በመፍራቱ ይህንን ህግ ማውጣት ያስፈልገ መሆኑንና እንዲሁም በየቀበሌ በየወረዳው ከፍተኛ ክትትል እንዲደረግባቸው የሚያስህግ መሆኑ ታውቋል። የኦሮሚያ ክልል ፕሬዝዳንት አቶ አለማየሁ አቶምሳ የተመረዘ ምግብ በመመገባቸው የተነሳ ለአመታት ታመው በውጭ ሀገር ከፍተኛ ሕክምና ቢያደርጉም ከቅርብ ጊዜ ወዲህ ህመሙ እጅግ እየባሰ በመምጣቱ የጤናቸው አደጋ ላይ መውደቁን ከቤተሰቦቻቸው የተገኘ መረጃ ይገልጻል። ወያኔ አባ አለማየሁ አቶምሳ ምትክ ሌላ ሰው እንዳይሾም ሲከላከል መቆየቱ ቢታወስም ውስጡን ሌላ ሰው ለመተካት ያደረጉት ሙከራ እንደ አቶ አለማየሁ አቶምሳ የሚሆን በመጥፋቱ ጉዳዩን በንጥልጥል መተዋቸው ይታወቃል። ወያኔ ኦፒዶ መሆኑ በአሁን ሰዓት ከፍተኛ ውጥረት ውስጥ ገብተዋል። የወያኔ አባልና እንዲሁም የሪፖርተር ጋዜጣ ባለቤት አቶ አማራ ረጋዊ በጠና ታመው ሆስፒታል በሕክምና ላይ መሆናቸው ተገለጸ። የወያኔ ቀኝ እጅ የሆኑት አቶ አማራ ረጋዊ በነጻ ሚዲያ ስም የሚንቀሳቀሱ የሪፖርተር ጋዜጣ ባለቤት መሆናቸው ይታወቃል። አቶ አማራ ረጋዊ በአሁን ሰዓት ጤናቸው አደጋ ላይ እንዳለ ታማኝ ምንጮቻችን ይገልጻሉ። በነጻ ሚዲያ ስም በአገር ውስጥ እየሰራ ያለ ሚዲያ ነው። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። አፄ ምኒልክ የወቅቱ የታሪክ ምንጭ ይሏቸዋል። እንደውም አፄ ምኒልክ እኮ ማብራት ያስገቡ፣ ስልክ ያስገቡ፣ ባንክ ያስገቡ ናቸው። እምዬ ልንላቸው የሚገባቸው ናቸው እንጂ አይበዛባቸውም ብለው ሽንጣቸውን ገትረው የሚከራከሩ ብዙ ናቸው። አፄ ምኒልክ የኢትዮጵያን ሕዝብ ለመጥቀም ብለው ይሆን ማብራቱን፣ ባቡሩን፣ ስልኩን ያስገቡት ወይስ ለባህር ማዶ ላሉት ለነጮች እጅ እንደመንሻ ተቆጥሮ ይሆን? የአፄ ምኒልክ ገበና ሲዳሰስ ባለፈው ሳምንት እንግዳ ይዤ ቀርባለሁ በዚህ ብዬ እንዳስተዋወቅኩት ወጣቱን አክቲቪስት ገረሱ ቱፋን ይዤ ቀርቤያለሁ። አሁን አፄ ምኒልክ እምዬ ልንላቸው ይገባል? አፄ ምኒልክ 100 ዓመት ባህላቸው ሊከበርላቸው ይገባ ይሆን? እስኪ ከዚህ ከእልፍነሽ ዜማ በኋላ ይዤው እንግዳዬን እቀርባለሁ። መልካም ቆይታ።
Kenya, Ilaku, Kenya, Nigefen, Nigiri, Jasan Kenya, Nubu, Komo Kenya, Suman, Delma Kenya, Kanuma, Hawi Kenya, Kanuma, Hawi Kenya, Kanuma, Hawi. ተወዳጇ ድምጻዊ እልፍነሽ ቀኖን ከልብና መሰግናለን። አንተን ባሪያ ሊያደርጉ ውሸት ይጽፋሉ ተጠንቀቅ ነው። እንግዲህ ወጣቱ የፖለቲካ አክቲቪስት ገረሱ ቱፋ ለቃለ መጠየቅ ፍቃደኛ ሆነ ስለቀረብ በእውነቱ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። እኔም ሌላ አስተያየት እንድሰጥ ስለጋበዝከኝ አመሰግናለሁ። ደግሜ እኔም አመሰግናለሁ። እንግዲህ ወጣት ገረሱ ወደ ጥያቄዎች አመራለሁኝ። አጼ ሚኒሊክ በኢትዮጵያ ታሪክ ውስጥ በተለያየ መልክ ይታያሉ። አጼ ሚኒሊክ ለኢትዮጵያ ህዝቦች ምንድናቸው ይሆን? አጼ ሚኒሊክ በኢትዮጵያ ውስጥ በተለያየ መንገድ ይታያሉ። አብዛኛው በኦሮሞና በደቡብ ህዝብ የሚታዩት አጼ ሚኒሊክ በወራሪነታቸው ህዝቦችን በመፍጀታቸው ጭቆናን በማምጣታቸውና አሁን ላሉት ምንጭ በመሆናቸው ነው። ከወረራው አትራፊ የነበሩ የአማራ ገዢ መደቦች አጼ ሚኒሊክን የሚይሏቸዋል። ለነሱ በዛን ጊዜ ያልነበራቸውን ሀገር ከሌላው ሰው ቀምቶ ሀገር ሰጧቸው። በሌሎች ህዝቦች ላይ ገዢ እንዲሆኑ፣ ሌሎችን ህዝቦች እየበዘበዙ እንዲኖሩ እና ሌሎችን ህዝቦች የበላይነታቸውን በሌሎች ህዝቦች ላይ ጭነው እንዲኖሩ መንገዱን ያመቻቹላቸው ስለሆነ የሚይሏቸዋል። በሌሎቹ ግን እንደ ማንኛውም ወራሪ እንደ የኦሮሞን ህዝብ ቁጥር በግማሽ የቀነሱ በኦሮሞ ህዝብ ላይ ከፍተኛ ጭፍጨፋ አካሄዱ። በአኖሌ ጡትና እጅ የቆረጡ፣ በወላይታ በህዝቦች ላይ ፍጅትን ያመጡ፣ የደቡቡን ህዝብ የኑሮ ስታይሉን የቀየሩ፣ የመሬት ባለቤትነቱን የቀሙ፣ በቋንቋቸው በባህላቸው እንዲያፍሩ የሚያደርገው በዛ ጊዜ ብቻ ሳይሆን ከዛ ለቀጣዩት 120 እና 30 አመታት እስካሁንም በብዙ መልኩ ያልተቀየረውን ነገር እንዲፈጠር ያደረጉ የዛ ሀገር ውስጥ ያለውን ክፋቱላ ምንጭ ሆነው ነው የሚታዩት። በገዢዎቹ የሚታዩት ደግሞ የሌላውን ሰው መሬት ቀምተው ለነሱ የሰጡ፣ እነሱ በሌሎች ህዝቦች ላይ ብለው ሆነው እንዲቆዩ ያደረጉ እና አሁን የያዙትን የፖለቲካ የኢኮኖሚ እና የማህበራዊ ባህላዊ የበላይነትን እንዲኖራቸው ያደረጉ ስለሆነ የአማራው ገዢ መደብ በሌላ መንገድ ነው የሚረዳው፣ የደቡብ ህዝብ ደግሞ በሌላ መንገድ ነው የሚረዳው ማለት ነው። መልካም። በኢትዮጵያና በሌሎች ህዝቦች መካከል የታሪክ ግንዛቤ ልዩነት አለ። የኢትዮጵያ ህዝብ ወይም የኢትዮጵያ ታሪክ አለ ከተባለ የኦሮሞ ህዝብ ከዚህ ጋራ የሚለየው ምን ይሆን? ከኋላ የሚረብሽ ድምጽ አለ፣ እሱን ታጠፋልኛለህ? ድምጼ ያለነው ምክንያቱም እንደሆነ አላውቅም። አንደኛ ኢትዮጵያ ህዝብ አሁን በተለምዶ የምናውቀው ታሪክ ኢትዮጵያ ህዝቦች ታሪክ ተብሎ የሚነገረው ነገር የኢትዮጵያ ህዝቦች ታሪክ ነው ብዬ አላምንም።
ማንንም እንደዛ ብሎ ማለት እንደዛ ብሎ የሚያምኑ ሰዎች ሊኖሩ ይችላሉ ግን የኢትዮጵያ ታሪክ ነው ተብሎ የሚገለጸው ታሪክ በዛ ሀገር ውስጥ የወረራ ታሪክ ነው ያ ወረራ ደግሞ የተካሄደው በሌሎች ህዝቦች በአማራው ገዢ መደብ በሌሎች የኦሮሞና የደቡብ ህዝቦች ላይ የተካሄደ የወረራ ታሪክ ነው የወረራው ታሪክ ደግሞ ታሪክ ተብሎ የሚጻፈው አንድ ገጽታው ነው የወራሪዎች የአሸናፊዎች የገዳዮች ታሪክ ነው እንደ ሁሉም ሰው ሀገር ታሪክ ተብሎ እንደ ሁሉም ህዝቦች ታሪክ ተብሎ የሚጻፈው የጦርነት ታሪክ ይጻፋል የጦርነቱ ገዳዮች ይጻፋሉ በዛ ውስጥ የተሸነፉት የተጎዱት የተፈናቀሉት ስለነሱ ታሪክ አይጻፍም እንደውም የሚመስለው አንዳንድ ጊዜ ጦርነት ተካሂዷል አንዳንዶቹ የኢትዮጵያ የታሪክ አዋቂዎች ነን የሚሉ ሰዎች ጦርነት እንደተካሄደ ያምናሉ ጦርነቱ ግን ልክ ሌላው ህዝብ እንዳሌለ አይነት ነገር ጦርነቱ ከነቲንግ ጋር ተደረገ አድርገው ነው የሚገልጹትና ይሄ የኢትዮጵያ ህዝቦች ታሪክ ተብሎ የሚገለጸው የአማራ ገዢ መደቦች የጦርነት ታሪክ ነው ከሌላው ጋር የነበራቸው የበላይነትን የብዝበዛ የጭቆና ታሪክ ነው እና የኢትዮጵያ ህዝቦች ታሪክ ተብሎ የሚገለጽ አይደለም ሁሉም ህዝቦች የራሳቸው ማህበራዊ ኢኮኖሚያዊና ፖለቲካዊ ታሪክ አላቸው እነዛን ታሪኮች የአማራው ገዢ መደብና ኤሊት ሊያውቃቸው አይፈልግም እንዲነገሩ አይፈልግም እንደውም አንድ የቺኖ አቼቤ የናይጄሪያው ታዋቂ ጻፊ የሚለው አለ የአደን ታሪክ አዳኞች እስከተጻፈ ድረስ ሁሉ ጊዜም ቢሆን የነሱን የታደኑ አንበሶችን ሳይሆን ያደኑ ሰዎችን ክብር ነው ያጎላ የሚጽፈውና አሁንም የገዳዮች የጨፍጫፊዎች የበዝባዦች ታሪክ ነው እንደ ህዝቡ ታሪክ ተደርጎ እየተገለጸ ያለው የኦሮሞ ህዝብ ከዚህ ታሪክ ውስጥ የኦሮሞ ህዝብ ታሪክ በመጥፎ መልኩ ነው የቀረበው አንደኛ የኦሮሞ ህዝብ ታሪክ እነሱ የገለጹት ታሪክ ብቻ አይደለም ከዛ የተለየ ታሪክ ነው ያለው ከነሱ ጋር ያለው ታሪክ ግን የዚህ የግጭት ታሪክ የብዝበዛ የጭቆና ታሪክ አንደኛው ቻፕተር ነው እሱስ ስለ ኦሮሞ የተባለ ነገር የለም ኦሮሞ በዛ ሀገር ውስጥ እንደ ማአት ከሰማይ እንደወረደ አድርገው ነው የገለጹት የኦሮሞ ህዝብ በዛ ሀገር ውስጥ በራሱ ሀገር ውስጥ እንደ ባዕድ እንዲታይ ያደረጉት በባህሉ እንዲናቅ አድርገው ነው በዛ አጻፉም የጻፉትም ነገር ውስጥ በእንደዛ አይነት መልኩ ነው የገለጹት የኦሮሞ ህዝብ ለሺዎች አመታት የቆየ ረጅም ታሪክ ነው ያለውና ይሄኛው ከነሱ ጋር የተያያዘው ታሪክ አንደኛው የኦሮሞ ህዝብ ታሪክ ነው ስለ ኦሮሞ የገዳ ባህል ቢጠየቁ አያውቁትም ራሱን የቻለ ከፍተኛና ረጅም ታሪክ ያለው ግን በወረራ የራሱ ሲስተሙ ዲስረፕት ሆኖበት ተቋርጦበት የነሱ ታሪክ ከላዩ ላይ ተጭኖበት ልክ የተገደልከበትን ታሪክ አክብርና ስለሱ ብቻ እየተናገርክ ኑር የተባለበት ሁኔታ ነው ያለውና የኦሮሞ ህዝብ የነዚህን የገዢ መደቦች ተረቶች ትቶ የራሱን ታሪክ እንደገና ሪናሬት ማድረግ ያለበት ነው የሚመስለኝ ከዚህ በተለየ መልኩ መልካም አጼ ሚኒሊክ በኦሮሞ ህዝብ ዘንድ እንዴት መታየት አለባቸው አጼ ሚኒሊክ ኦሮሞ ህዝብ ዘንድ ሂትለር ጅንሶች ላይ በፈጸመው ጭፍጨፋና ጄኖሳይድ የተነሳ አሁን በምን መልኩ በአይሁድ ህዝቦች ሂትለር እንደሚታይ ምንም ጥያቄ የለውም በዛ መልኩ ነው መታየት ያለባቸው የኦሮሞ ህዝብ ጫምጭፈው ቁጥሩን ከነበረበት ከ10 ሚሊዮን በተለያየ ጻፈበት ጊዜው በነበሩ ጻፊዎች እንደተገለጸው ከ10 ሚሊዮን ወደ ግማሽ እንዲወርድ ያደረጉ የኦሮሞን የገዳ ስርዓት በየቦታው እንዳይካሄድ አድርገው እንዲቋረጥ ያደረጉ የኦሮሞ ህዝብ በባህሉ እንዲናቅ ያደረጉ የኦሮሞ ህዝብ በማያውቀው ቋንቋ እንዲገለገል ያደረጉ የኦሮሞ ህዝብ በጉልበት ሌላውን ሃይማኖት እንዲጫንበት ያደረጉ በእንደነ የኦሮሞ ህዝብ በከፍተኛ ደረጃ ከመሃል ሀገር ተፈናቅሎ ወደ ሌላ ቦታ እንዲንቀሳቀስ እና እንዲ ያደረጉ በከፍተኛ ደረጃ የኦሮሞ ህዝብ በጉልበት ይዘው በባርነት ወደ ውጭ ሀገር ሲሸጡ የነበሩ የተለያየ በቅርብ ጊዜ የወጡ ሳውት አፍሪካ የነበረው ሚድል ውስጥ የተሸጡት አሜሪካንን ውስጥ በቅርብ ጊዜ የወጡ መረጃዎች የሚያሳዩት በከፍተኛ ቁጥር የኦሮሞ ህዝብ በባርነት መልክ ሽጠው መሳሪያ ሲቀበሉ የነበሩ
በእንደና አናኖሌ ጨለንቆ ያሉ ቦታዎች ደግሞ በህዝቦች ላይ ከፍተኛ ጭፍጨፋ ለረጅም ዓመት የወሰደ ጭፍጨፋ አካሄደው የኦሮሞን ህዝብ ጡት የቆረጡ እጅ የቆረጡ እና ከዛ በኋላም ተከታታይ በሆኑ ለመቶ ዓመት የነበረውን የኦሮሞ ህዝብ ያለፈበትን የጭቆና የማህበራዊ መገለል የኢኮኖሚ ብዝበዛ እና የባህል ጭቆና ምንጭ የሆኑ ጨቋኝ ሰው አድርጎ ነው የሚመለከታቸው። መልካም እንግዲህ አፄ ምኒልክ የሚታወቀው ከወራሪ በተለይ ከአፍሪካ ውስጥ ብቸኛ መሪ ሀገርን ያላስደፈሩ አድርገው ነው ብዙ ጊዜ ሲነገርም ስናነብም የነበረው። ሌላው አፍሪካ ሀገር በባርነት በተያዘበት ሰዓት እሳቸው ተዋግተው አድዋ ላይ ጣሊያንን ድል እንዳደረጉ ይነገራል። ከዛ በፊትም ያደረጉት ውጊያ ቅዱስ ጦርነት እንደሆነ ድምጻዊ ቴዎድሮስ ካሳሁን ተናግሯል። በነገራችን ቅዱስ ጦርነት የሚባል ነገር አለ እንዴ? ምን ማለት ይሆን? አንደኛ በዚህ ውስጥ መታረም ያለባቸው አፄ ምኒልክ የአፍሪካ ሲወረር የወረራው ሸሪክ ነበሩ እንጂ የወረራውን የተዋጉ ሰው አልነበሩም። ደብዳቤ ጽፈው እናንተ ከዛ መጣችሁ እዚህ አካባቢ ስትሻሙ እኔም ከእናንተ ጋር እጋራለሁ ብለው የተጋሩ ለጣሊያንና ለእንግሊዝ ደግሞ ይሄንን ሞረውን መሳሪያ ብቻ ስጡኝ እንጂ ሞረው ሀገር ለአካባቢ ለእናንተ ለኔ ብቻ ሳይሆን ለእናንተ ይጠቅማል ብለው በጊዜው የነበረውን የአፍሪካን የመቀራመት ሂደትን ተካፋይ የሆኑ ጨቋኝ ሰው ናቸው። አፍሪካዊም ራሳቸውን አድርገው ቆጥረው አያውቁም። በ20ኛው ክፍለ ዘመን መጀመሪያ አካባቢ የዌስት የምዕራብ ኢንዲያው ቤኒቶ ሲልቪያኒ የጥቁሮችን ኮንግረስ ከአድዋ ጦርነት በኋላ እንዲመሩ ሲጠይቁ እኔ ጥቁር አይደለሁም እኔ ካውካሲያን ነኝ ያሉት እና ጥቁር ብሎ ራሳቸውን ቆጥረው አያውቁም። ራሳቸው አፍሪካንም እንደተከላከሉ አፄ ምኒልክ በራሳቸው የሚያምኑ አይመስለኝም። ይሄ በኋላ ላይ በእነዚህ አሁን ባለው የፖለቲካ ሁኔታ አሁን ባሉ የአማራ የገዢ መደብ አባላት የተለጠፈላቸው ነው። ሌላው ቴዎድሮስ የሚባለው ዘፋኝ አለ የተባለው አይ ቲንክ ከሁለት ነገር የመነጨ ነው። አንደኛ ይሄ ልጅ የዚህ የወረራው የፈጠረው ስርዓት ማህበራዊ ስርዓት ውጤት ነው። ስለዚህ ስለነበሩት ወርቃማ ዘመኖች የአማራ ገዢዎች በሌሎች ህዝቦች ሀብት ላይ ጥገኛ ሆነው የፈለጉትን ነገር እየዘረፉ ሙክት እያሳቡ ማርና ቅቤ እያስመጡ ሌሎችን ጭሰኛ አድርገው ሌሎች ያረሱትን በሌሎች መሬት ላይ የታረሰውን ሲወስዱ እና ተዝናንተው የነበሩበት የወርቃማው ዘመን የኢትዮጵያ በእነሱ አመለካከት የዛ ተረት ሲሰማ ያደገ ልጅ ስለሆነ ያንን ያመጣ በልጅነቱ ሲሰማቸው የነበሩ ነገሮችን ያመጣለት ግለሰብን ቅዱስ ጦርነት ነው። ምክንያቱም በቤተሰቦቹ ታሪክ ሊሰማ የሚችለው እነዛን ወርቃማ ዘመንን ነው። የመሬት በሌላው ሰው ላይ የመሬት ባላባት ሆነው እስከ የደርግ እስኪመጣ ድረስ ሲበዘብዙ የነበረበት ከዛ ህዝብም ራሱ ልክ እንደ ደሞዝ ሲሰጣቸው የነበረበትና የፈለጉትን ነገር ያለ ምንም ገደብ ሲያደርጉበት የነበረውን ነገር ለልጆቻቸው በተረትና በታሪክ መልክ ስላወረሱ ከዛ የወጣ ስለሆነ ያንን ነገር ለቤተሰቦቹና ለዛ እሱ ከወጣበት ማህበረሰብ ያመጣ ኦሪጌጂ መደብ ያመጣ ሰው ልክ እንደ ቅዱስ ሊቆጥር ይገባል። ግን እንደዚህ አይነቱ አባባል ከሌሎች ህዝቦች ጋር ያለው ቅራኔ የበለጠ የሚያባብስ ወደፊትም አጋጣሚ ካገኙ እንደዚህ አይነት አመለካከት ያላቸው ኃይሎች ሽብርን የሚዘፍኑ በህዝቦች መካከል ቅራኔን የሚዘፍኑ ይሄ የፖለቲካ የበላይነትን ብዝበዛን እና ፍጅትን አፕሪሺየት የሚያደርጉ አይነት ግለሰቦች ስለሆኑ አይ ቲንክ ህዝቡ እነዚህ ነገሮች በጥንቃቄ ማየት ያለበት ይመስለኛል እና እንደዚህ አይነቱ አመለካከት ደግሞ ዋጋ ሁላ ሊያስከፍላቸው ይችላል ብያምናለሁ ወደፊት። መልካም ገረሱ እንግዲህ እንደገለጽከው እስካሁን ድረስ አፄ ምኒልክ የበደሉትን እየገለጽክን ያለው እስኪ
አጼ ምኒልክ በጎ ነገር አድርገዋል ለዛች ሀገር ብለህ የምትገልጸው ነገር አለ? አጼ ምኒልክ ለምሳሌ የሚገለጽ ነገር አለ? ባቡር አስገብተዋል፣ ማብራት አስገብተዋል፣ ስልክ አስገብተዋል። ለዘመናዊ እድገት ወይም ቴክኖሎጂውን ቀድመው ያስገቡ መሪ እንደሆነ ይገለጻል። ከዚህ ውጪ አንተ አጼ ምኒልክ ለዛች ሀገር ያበረከቱት ነገር አለ የምትለው ነገር ምን ይሆን? አንድ እዚህ ነገር ላይ ይሄንን ነገር ለመግለጽ አንደኛ አጼ ምኒልክ የመሰረቱት መንግስት ምን አይነት መንግስት ነው የሚል አጼ ምኒልክ የመጀመሪያው ወራሪ አይደሉም። የኦሮሞንና የደቡብን ህዝብ ሲወሩ የመጀመሪያው ወራሪ አይደሉም። አያታቸው ሳህለ ሥላሴም ከ1813 እስከ 1847 የሚችሉትን ያህል ሲዘርፉ ነበረ። የአያታቸውን ሳህለ ሥላሴና የአጼ ምኒልክን ልዩ የሚያደርገው ሳህለ ሥላሴ ወደዛ ወታደሮችን ልከው የሚችሉትን ገለው መያዝ የሚችሉትና በባርነት መሸጥ የሚችሉትን ይዘው እህልም ይሁን ወይ ከብቶችን ዘርፈው ሲመለሱ ነበር የኖሩት። የአጼ ምኒልክ ልዩ የሚያደርገው እዛ የወረሩበት አካባቢ ሰፍረው እዛ ነባሩን ህዝብ ገባር አድርገው በላያቸው ላይ ሌሎች ነፍጠኞችን ጭነው መንግስት የሚባል መሰረቱ እዛ አካባቢ። ያንን በዛው በተወረረው መሬት በተወረሩ ህዝቦች መሬት ላይ መንግስት መሰረቱና ያ መንግስት ምን አይነት ባህሪ ነው ያለው? ለዛ መንግስት ደግሞ አሁን ስልክ መንገድ ምናምን የተባለው ነገር ለማስ ይጠቅም እንደነበረ ከዚህ ውስጥ ማየት እንችላለን። ህዝቦችን አፈናቅለው በእነሱ ላይ መንግስት ሰሩና መንግስቱ የወራሪዎች መንግስት የሰፋሪዎች መንግስት ነው። ሴትለር ገቨርንመንት የሚባለው ሴትለር ገቨርንመንት ማለት ልክ ሳውት አፍሪካ አሁን ያለው የአፓርታይድ መንግስት ነጮቹ ከዚህ ሄደው የመሰረቱት አይነት መንግስት ወይ ዚምባብዌ ነጮቹ ሄደው የመሰረቱት አይነት መንግስት ወይ ከቻይና የተሰደዱ ሰዎች ታይዋን የመሰረቱት የወራሪዎች መንግስት ወይ ሰፋሪዎች መንግስት ወይ እንግሊዞች ደግሞ ኖርዝ አይርላንድ ሄደው የመሰረቱት የሰፋሪዎች መንግስት ነው። የሰፋሪዎች መንግስት የራሱ ባህሪ ያለው በከተማዎች ውስጥ የራሱን ሰዎች ነው ሲያሰፍር የሚገኘው። የሚታወቀው ከአጼ ምኒልክ አዲስ አበባ አካባቢ የሚባለውን ከያዙበት ጊዜ ጀምሮ እዛ አካባቢ ያለው በከፍተኛ ቁጥር ወደ ባሌ ወደ አርሲ ወደ ሐረር ሲፈናቀል በከፍተኛ ቁጥር ደግሞ ከአማራው አካባቢ በጣም ብዙ ሰዎች እንዲሰፍሩ ተደርገው ከ1900 እስከ 1945 ድረስ በግማሽ ከፍ እንዲል ነው የተደረገው። እና ይሄ ገባ የተባለው ስልክ ገባ የተባለው ባንክ እና ገባ የተባለው ቴክኖሎጂ ሲጠቅም የነበረው እዛ ራሳቸው የመሰረቱት የሰፋሪዎች መንግስት ለነሱ ብቻ ኤክስክሉሲቭሊ የሚጠቀሙ በዛን ጊዜ ብቻ አይደለም እስካሁንም ድረስ ያንን የፖለቲካ ቤዛቸው ያንን ማህበራዊ መሰረታቸው ለማገልገል የተመሰረተ ሲስተም ነው። ለህዝቡ እዛ አካባቢ ለነበረው ህዝብ እነሱን ለመጉዳት ነው። እሱም ብቻ አይደለም መሳሪያ ማስገቡታል። የሚልክ ዘመናዊ ነገር ከተባለ መሳሪያውን ግን ያስገቡት የኦሮሞን ህዝብ የወላይታውን ህዝብ የደቡብን ህዝብ ለመውረር ነው፣ እነሱን ለመግደል ነው። መሳሪያ አጼ ምኒልክ ዘመናዊ ከሚባሉ በዛን ጊዜ ከነበሩ ነገሮች አመጡ ከተባሉት ውስጥ አንደኛው መሳሪያ ነው። መሳሪያ አምጥተው እኛ ስለገደሉ አፕሪሺየት ሊደረጉ ይገባል ብሎ የሚከራከር ካለ ክርክሩ መቀጠል ይችላል። ግን እነዛ ገቡ የተባሉ ነገሮች እነዚህ የራሳቸውን ቤዝ የመሰረቱባቸውን ሰዎች ለማገልገል የመጡ ናቸው። ሁለተኛ እነዚህ የተባሉ ነገሮች በዛን ጊዜ ገበያ ላይ ነበሩ። አፍሪካን ሙሉ ለመያዝ ይፈልጉ የነበሩ ፈረንጆች ራሳቸው እንዲስፋፉ ያደረጉ የባቡር ሀዲዱንም ፈረንሳዮች ለራሳቸው ጥቅም የሰሩት ነው እንጂ እዛ አካባቢ ያለው ህዝብ ለነዚህ ፋሲሊቲዎች እንዲገለባቸው የተደረጉ አይነት ነገሮች አይደሉም። ጣሊያን ኤርትራን በጣም አድርጎ ገንብተዋል። አስመራን በጊዜው ከሮም የበለጠ መብራት አስመራ ውስጥ ነበር 1936 ተሰርታ ስታልቅ። ግን አስመራን የገነባው ጣሊያን እኔ ኖርበታለሁ ብሎ ነው። ለራሱ ህዝብ ነው ከጣሊያን አግዞ ወደዛ ሊያኖራቸው ለፈለገው ሰው ነው እንጂ የገነባው ለኤርትራውያን ብሎ አይደለም የገነባው። በተመሳሳይ መልኩ አጼ ምኒልክም ገነባው የተባሉት ትምህርት ቤቶችም ይሁኑ ስልኮችም ይሁኑ ሲጠቅሙ የነበሩት ያስተምሩ የነበሩት
የሳቸው ተከታዮች አሽከሮች ብለው የመጡ ነፍጠኞችና ወራሪዎችን ነው እንጂ ለሰፊው ህዝብ ሲጠቅሙ ስላልነበረ እነሱ እንደ ጥሩ ነገር የሚታዩ አይደሉም። እንደውም ህዝቡ ነባሩን ህዝብ ለመጉዳት ከተጠቀሙ መሳሪያዎች ውስጥ የነዚህ ቴክኖሎጂ በጊዜው ሰውየው ከቀድሞ አያቶች የበለጠ ስራ ላይ ማዋል ነው። መልካም እንግዲህ በዚህ ውይይት ላይ መሳተፍ የሚፈልግ በኢትዮጵያ አንድነት ይንቀሳቀሱ አካሎች ታሪክ ምሁሮች መነጋገር እንችላለን። በራችን ክፍት ነው። አጼ ምኒልክን እወዳለሁ የሚልም ካለ መጥቶ ሐሳቡን መስጠት ይችላል። እስኪ በዚህ ዜማ እረፍት እናድርግና በድጋሚ እንገናኛለን። መዳ ሙዲ አየር ላይ ይገኛል። Señor mata boticoti acabó sonachani baroni darbanon dumtun sabako gada boicha no fesise nutandera ke bicha Mudir pursatani karande mani Gufu balbara malalani berandar bani Mukti toko winara male ko bambo bahu Ilmi namaz kutawal Quran bilisambahu Muda mudir pursatani karande mani Gufu balbara malalani berandar bani Mukti toko winara male ko bambo bahu Ilmi namaz kutawal Quran bilisambahu Garan ula fui gamno undum to ebo mer mersa madike nyanya teruge nurati male malchisa bergisa bakosar bame pesa ragulam fama barate galmasango sorrisa sumim falama amen durga chabdeni namte koran kurgote abo siga tige urtuban rumasati kero fike kolfeta bachun ya doltaira Sagale shama watan nagamira
yadotaira sagale shamara watan nagamira rututa galafatani bektota irangirsu tokuma matini gani afani miso malafsu budi biasa mame kabenya sanitera warikenya sangan kotu sadarkan sani kutera ተወዳጁን ድምፃዊ ከልብ እናመሰግናለን። ሙዳ ሙዲም ከኛ በልተው እኛው ላይ መከሩ ነው ያለው። እውነት ስንመለከት ያበላቸውን ወጭት ሰብረው ረግጠው ተረገዝ ያነሱ በርካቶች ናቸው። ወጣቱ አክቲቪስት ገረሱ ወደ ቀሪው ጥያቄ እያመራሁ ነው ያለሁት። በቅርብ ቀን ሰማያዊ ፓርቲና የአንድነት ኃይሎች የአፄ ምኒልክ 100 ዓመት ክብረ በዓል ለማክበር እየተዘጋጁ ወይም እያከበሩ ይገኛሉ። አፄ ምኒልክ ባለውለታችን ናቸውም ይላሉ። ኦን አፄ ምኒልክ ለኢትዮጵያ ሕዝብ ባለውለታ ናቸው? ቀደም ለመከርኩት ሰማያዊ ፓርቲ የተባለው ፓርቲ ከዚህ በፊት የነበሩ ወይንም አሁንም በተለያየ ስም የሚጠሩ ካሉ ፓርቲዎች አንዱ ነው። ማለት በባህሪው ስሙ ብቻ ነው። ይሄ አንድነት ህብረትና ነው የሚለው ስም ስላለቀባቸው ወደ ሰማይና ወደ ቀለም ሄደው አንዴ ሰማያዊ ፓርቲ አንዴ ሬንቦ እያሉ ቀጠሉ እንጂ ባህሪው ከነበሩ ራሳቸውን አንድነት ኃይሎች ብሎ ከሚጠሩት ባህሪ የተለየ አይደለም። እነዚህ በስም አንድነት በሁሉም ህዝቦች ስም የተደራጁ ራሳቸውን አድርገው ያቀርቡ እንጂ በውስጥ ይዘታቸው ሁልጊዜም ቢሆን የአማራውን ገዢ መደብ የበላይነት የነበረውን የበላይነት በሚስሉት መንገድ ለማስጠበቅና ለመመለስ የሚያልሙ የድሮ የወርቃማው ዘመን ናፋቂዎች ናቸው። እነዚህ ኃይሎች አሁንም ቢሆን የነበረው ግፍ እንደ ግፍ ሪኮግናይዝ ለማድረግ የተዘጋጁ አይነት ኃይሎች አይደሉም። በነበረው ግፍ እስከ 1975 ድረስ የሌሎች ህዝቦች የደቡብ ህዝቦች የኦሮሞን ጨምሮ መሬት ተወስዶ ለነፍጠኞቹ ተሰጥቶ በዛ ላይ መሬት ባለባት ሆነው ሲዘርፉና ከዛ በኋላ ወደ ከተማ ተመልሰው ሀብታም ሲሆኑበት አሁን ያለውን የኢኮኖሚ የበላይነት አሁን ያለውን የተማረ ሰው የበላይነት አሁን ያለውን የከተማ ቁጥር የበላይነት አሁን ያለውን የውጭ ሀገር ውጪ ያሉ ትንንሽ ሚዲያዎች ሲጠራቀሙ የበላይነትን ያገኙት በዚህ ይሄ ግለሰብ ከሌሎች ህዝቦች በወራ ይዞ ለነሱ በሰጠው መሬት ነው። ስለዚህ ለነሱ አሁንም ባለውለታ ነው። እነዚህ ሰዎች ምን ይፈልጋሉ? የሚፈልጉት የነበረውን ነገር ወርቃማው ዘመን መመለስ ነው። የነበረውን የነሱ የቋንቋ የበላይነት መመለስ ነው። የነበረውን የነሱ የባህል ወረራ መመለስ ነው። ከቻሉ ህዝቦችን ሌሎችን ህዝቦች ያላቸውን አሁን በመጠኑ ያላቸውን መብት አፍርሰው ወደ ነበረበት መመለስ ነው። ስለዚህ ለነሱ ጀግናቸው ናቸው። ይሄኛው እንደዚህ አይነት አመለካከት ግን ስለ ፍትህ ያላቸውን አመለካከት ስለነበሩ ታሪካዊ በደሎች ያላቸውን አመለካከት በዛ ሀገር ውስጥ ያሉትን ቅራኔዎች ለመፍታት ያላቸውን ፍላጎት ማጣት እና አቅሙን ካገኙ አጋጣሚውን ካገኙ ጉልበቱን ካገኙ የሌሎችን ህዝቦች ላይ ከዚህ በፊት የነበረውን ግፍ ለመመለስ ያላቸውን ከፍተኛ ቁርጠኝነት የሚያሳይ ለሌሎች ህዝቦች ያላቸውን ከፍተኛ ንቀት ምክንያቱም ሌሎችን ህዝቦችን የገደለን ሰው ሌሎችን ህዝቦች ጡት የቆረጠን ሰው የሌሎችን ህዝቦች እጅ የቆረጠን ሰው የሌሎችን ህዝቦች መሬት ቀምቶ በመሬታቸው ላይ ጭንጨኛ ያደረገን ሰው አንድ ግፈኛ እንደ ጀግና በራሳቸው መሬት ውስጥ በራሳቸው በዛ ማህበረሰብ ውስጥ እየኖሩ እና ከበላለን ብሎ ማሰብና አሁንም የዚህን ግለሰብ ቪዥን ወደፊት ለማራመድ ያላቸው ቁርጠኝነት ነው የሚያመለክተውና ይሄኛው በዛ
በሌሎች ህዝቦች ዘንድ አይ ቲንክ ከፍተኛ ዋጋ አሁንም ያስከፍላቸዋል ወደፊትም ያስከፍላቸው የሚኖር ነው የሚመስለው። መልካም አጼ ምኒልክ ሲነሳኮ አብሯቸው የሚነሱ ነገሮች አሉ። ለምሳሌ የኦሮሞ ጀነራል የሆኑት ጎበነ ዳጬ ሌሎችም ጀነራሎች ኢትዮጵያን ለዛሬ ያለችውን ኢትዮጵያ ያበቁትኮ ኦሮሞዎች ናቸው ብለው የሚከራከሩ ብዙዎች አሉ። አንዳንድ ኦሮሞዎች እንደው ጥላቻቸው ወደር የለውም እንጂ ኢትዮጵያ ያደረጓት እኮ ኦሮሞዎች ናቸው ብለው የሚከራከሩ ስላሉ እዚህ ላይ እርሶ ምን መከራከሪያ ነው? ምን ማሳያ አሉት? አቶ ገረሱ ምን አለ? ይቅርታ አንተ ያልኩ ነው ምን አለ? በጊዜው በነበረው ውስጥ በግለሰብ ደረጃ ኦሮሞዎች ነበሩበት ወይ ለሚለው ጥያቄ አዎ ነበሩበት። ሁልጊዜም ቢሆን ነጮች ሳውዝ አፍሪካ ሲወሩ ከነሱ ጋር የተባበሩ ጥቁሮች አሉ። አይሁዶች ፓለስቲኖች ሲወሩ ከነሱ ጋር የወገኑ ፓለስቲኖች አሉ። የአማራው ገዢ መደብ የኦሮሞና ሌሎች ሲወሩ ከነሱ ጋር የተባበረ ማዕረግም የነበራቸው ሰዎች አሉ። ግን አንደኛ እነዚህ ሰዎች ኦሮሞን ህዝብ ወክለው ነው የኦሮሞን ህዝብ እዛ ውስጥ ጥቅም አስጠብቋል ወይ የኦሮሞ ቋንቋ እንዳይዋረድ የኦሮሞ ህዝብ ታሪክ እንዳይዋረድ የኦሮሞ ህዝብ እንደ ህዝብ እንዳይታይ አድርጓል ወይ ተብሎ ከተጠየቀ አልጠየቁም። ስለዚህ እነዛ የገዢ መደቡ የአሸናፊው ኃይል በዛን ጊዜ የታጠቀው ኃይል አገልጋዮች ናቸው። የነዛ አገልጋዮች የዛ አፓርታይድ እኮ ስልጣን ላይ በነበረበት ጊዜ ስልጣን ላይ የነበሩ ጥቁሮች ነበሩ። ከዛ ጋር ሞዳሙዶ ይኖሩ የነበሩ ሰዎች ነበሩ። ስለዚህ እነዚህ ሰዎች የኦሮሞ ህዝብ ላይ ሲደርስ የነበረውን ግፍ ምን አስቀሩ ምን አመጡለት ለኦሮሞ ህዝብ የሚለው ነገር ነው መታየት ያለበት። እነዛን አገለገሉ ወይ? አዎ አገልግለዋል። ግን ለኦሮሞ ህዝብ ምን አመጡ? ምንም አላመጡም። የጎበናን ብቻ ራሱ ነጥለን ብናይ የጎበና ቤተሰብ ራሱ የራስ አበበ አረጋይ ልጅ ዳንኤል አበበ በለስላሴ የተገደለው የኦሮሞ ጥያቄ ስላነሳ የኦሮሞ ህዝብ አርሲ ገዢ በነበረበት ጊዜ ህዝቡ ላይ ሲደርስ የነበረውን ግፍ አይቶ ይሄ ነገር መቀየር አለበት ብሎ ኃይለ ሥላሴ ላይ በማመጹ በራሱ ፕሌን ውስጥ ፈንድቶ እንዲሞት ነው የተደረገው። ተሳተፉ የተባሉ ኦሮሞዎች ራሳቸው እኮ መጨረሻቸው ጥሩ አልነበረም። የጎበና የቅድማያቱ ልጅ ማለት ነው። ሌሎችም እነታደሰም በኋላ ላይ መንግስት ውስጥ ተሳታፊ ነበሩ። ግን መጨረሻቸው ምን? ስለዚህ አሁን ጀነራል ታደሰ ኃይለ ሥላሴ ውስጥ መሳተፉ እና በጉድ ኢንቴንሽን ነገሮችን እንቀይራለን ብሎ ጥረትን በማድረጋቸው እነሱ ደግሞ እንደውም በማመጻቸው አይደለም መጀመሪያ ህዝቡን ለማስተማር ሞከራቸው ነው። ህዝቡን እንዳይማር ህዝቡን በኋላ ቀርነት አቆይተው መበዝበዙን ለመቀጠል ባላቸው ፍላጎት ነው እነሱንም ራሳቸው የገፉት። በዛ በነበረው ስርዓት ውስጥ የነበሩ ለህዝባቸው ሲያስቡ የነበሩ ሁሉም ሲያስቡ አልነበሩ ማለት አይቻልም። ግን ምንም ኮንትሪቢዩት ያደረጉት ነገር ያለ አይመስለኝም በፍጹም። ስለዚህ አዎ የነበሩ አገልጋዮች አሉ። ግን እነሱ የነበረውን ገዢ መደብ ሲያገለግሉ የነበሩት አቅሙን አላገኙም እንጂ እኮ የነበሩ ገዢዎች ህዝቡን እስከ ማጥፋትም ድረስ ያልሙ ነበር። ለዚህ ነገር ሁለት ማመልከቻዎች አሉ። አንደኛ ፕሮፌሰር ጌታቸው ኃይሌ የሚባሉ ሰውዬ አምና በጻፉት ወረቀት ውስጥ እንደውም ኦሮሞዎች አጼ ምኒልክን ሊያመሰግኑ ይገባል። አጼ ምኒልክ ላጠፋችሁ ጥፋት አፈላማ ከፍላችሁ ከብቶቻችሁን እየነዳችሁ ወደ መጣችሁበት ተመለሱ አለማለታቸው ኦሮሞዎች ሊመሰገን ይገባል ብለው በዚህ ዘመን አሜሪካ ቁጭ ብለው የሚጽፉ ሰዎች አሉ። ይሄ የሚያሳየው በሌላ መንገድ ደግሞ እስላምና ኦሮሞ ኢትዮጵያ ውስጥ ሱናሚ ነበር ብለው ነው የጻፉት። አፕሪል 3 2012 የጻፉትን አርቲክላቸውን መልሶ ማንበብ ይቻላል። ኦሮሞዎችን እንደ ሱናሚ እዛ ሀገር ውስጥ እንደመጣ አደጋ። ስለዚህ እነዚህ ሰዎች አቅሙ ቢኖራቸው ራሱ ፍላጎት ነበራቸው ማለት ነው። ለማጥፋት ደግሞ ፍላጎት እንደነበራቸው ሌላኛው የሚያመለክተው መረጃ ተድላ ኃይሌ የተባሉ እዚሁ ቤልጅየም መጥተው የተማሩ እና በ20ዎቹ ውስጥ ትምህርት ሚኒስቴር የነበሩ ሰውዬ ኢትዮጵያ ውስጥ ኦሮሞን የኢትዮጵያ መንግስት ኦሮሞን ለመያዝ 3 መንገድ ነው ያለው። ኦሮሞን እዛ ሀገር ውስጥ ለማስተዳደር 3 አማራጭ ነው ያለው። አንደኛው ባሪያ ማድረግና መዝረፍ፣ ሁለተኛው ከአማራ ጋር እንዲቀላቀል ማድረግ አሲሚሌት ማድረግ፣ ሶስተኛው
በተዘዋዋሪ መንገድ መግዛት አንደኛውና ይሄ እና ሶስተኛው አማራጭ አሁን ባለው ሁኔታ አያዋጣም ስለዚህ ከአማራ ጋር ማዋሃድ ቁጥራቸው መቀነስ በውስጣቸው ሌሎችን ማስፈር ሃይማኖታቸውን እንዲቀይሩ ማድረግ ነበር ብለው ሲሉ የነበሩትና ማስተዳደር አይደለም አንድ ማድረግ አይደለም ህዝቡንም ለማጥፋትም ጭምር ልክ አሜሪካኖቹ ቀይ እንዶችን እንዳጠፉት ወይ አውስትራሊያኖቹ የነበሩን ህዝብ እንዳጠፉት አቅሙን አልነበራቸውም ቁጥሩም ኦቨርሆል አድርጓቸው ነው እንጂ እስከዛ ድረስም ለመሄድ ህልም የነበራቸው አይነት ሰዎች ናቸውና እንደዚህ የሚያስቡ ሰዎች ደግሞ እስካሁንም በህይወት ያሉ ሰዎች ናቸው ያው አሜሪካ ምድር ውስጥ የሚኖሩ ሰዎች በጣም የሚገርም ነው ቀደም ስትናገር አንድ የተመቸኝ ነገር አለ በዛ ስርዓት ውስጥ ያሉ ሰዎች ስርዓቱን አገለገሉ እንጂ ህዝብን አላገለገሉም ልክ አሁን የኦሮሞ ተወላጆች ኦፒዶ ውስጥ እንዳሉት ማለት ነው መልካም ወደ ሌላ ጥያቄ ያመራለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን የአፄ ምኒልክ 100 ዓመት ሙት ባህል እያሰበች ትገኛለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ማክበር ያስገደዳት ምክንያት ምን ይሆን ወደፊት እጣፈንታውስ በኦሮሞ ህዝብ ዘንድስ እንዴት ይታያል እጣፈንታው ምን ይሆን እንደሚታወቀው ምናልባት ከአማራ ብሔር ቀጥሎ በጣም ብዙ ቁጥር ያለው የኦርቶዶክስ እምነት ተከታይ በኢትዮጵያ ውስጥ ኦሮሞ ነው የሚመስለኝ ቁጥሩን በትክክል አላውቀውም ግን እንደዛ ነው ሊሆን የሚችለው እና ስለዚህ ትልቁ ፖፑሌሽን ውስጥ ሁለተኛው ፖፑሌሽን ነው ሊሆን የሚችለው በኦርቶዶክስ እምነት ተከታይ እንደዛ ሆኖ ያለ ግን የኦርቶዶክስ ቤተክርስቲያን የኦሮሞን ህዝብ የጨፈጨፉ ግፈኛ ንጉስን እንደ ቅዱስ ሰው እንደ ህዝብ ልጅ የሙት ዓመታቸው ሲያስቡ የሚገኙበት ሁኔታ ነው አሁን ያለው ለምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ይህንን ነገር ለማድረግ የወሰነችው ብለን ከጠየቅን የኢትዮጵያ ኦርቶዶክስ ተቋም እንደ ተቋም ሃይማኖቱ ማንንም ሰው የፈለገው ለመከተል መብት አለው ግን ያቺ ቤተክርስቲያን እንደ ተቋም ላለፉት 100 ዓመታት የወረራው አካል ነበረች ወረራው ካለቀ በኋላ የተወረረው መሬት 1/3 ለኦርቶዶክስ ቤተክርስቲያን የተሰጠው እሱ ብቻ አይደለም በመቶ ሺዎች የሚቆጠሩ ከ2400 ቤተክርስቲያኖች በላይ በዛ ሀገር ውስጥ ተሰርተው በዛን ጊዜ በነዛ ቤተክርስቲያኖች ውስጥ በስራ በቅጥር ምክንያት ወደዛ እንዲሰማሩ እዛ አካባቢ ያለው ህዝብ በግማሹን አንዴ በጉልበት ሌላ ጊዜ በግዝት ይያሉ ያንን የወረራውን ሰፕሊመንት ሲያደርጉ የነበሩ ስም መቀየሩን ሃይማኖት መቀየሩን የኦሮሞ ህዝብ ማንነት እንዲጠፋ ማንነቱ እንዲዋረድ ጥረት ሲያደርጉ ከነበሩ ዋነኛ ተቋማት ውስጥ አንደኛው ኦርቶዶክስ ቤተክርስቲያን ናት 1960 የተጻፈው ራእይ ማርያም ላይ ማርያም ራእይ ታይታ ራእዮች ካየቻቸው ራእይ ውስጥ ከጋላ ሴት ጋር የተኛ ሰው ገደል ውስጥ ተጥሎ ነው የምታገኘው ነው የሚለው ስለዚህ የኦርቶዶክስ ቤተክርስቲያን በተለያየ ጽሁፎቿ የኦሮሞን ህዝብ እንደውም እንደ እግዚአብሔርን ፍጡር ማታ ቤተክርስቲያን እንደነበረች ነው የሚያሳየውና ያ አይነቱ አመለካከት እስካሁንም ዘልቆ እንዳለ ነው የሚያሳየው ስለዚህ አይ ቲንክ እዛ ውስጥ ያለው ኦሮሞ በቁጥሩ ከፍተኛ የሆነ ኦሮሞ ሃይማኖቱ የመከተል መብት የተጠበቀ ነው ግን የኦሮሞን ህዝብ ሲያዋርድ የነበሩ የጸሎት መጽሐፎችን ሲጽፉ የነበሩ የኦሮሞን ህዝብ ታሪክ ሲያበላሹ የነበሩ ቀሳውስት እዛ ውስጥ የተሰገሰቡበትና የኦሮሞን ህዝብ በኦሮሞ ህዝብ ሀብት እንደዚህ የበለጸገች ቤተክርስቲያን የኦሮሞን ህዝብ የጨፈጨፈ ግፈኛ ስታስብ ወደፊት ከኦሮሞ ህዝብ ጋር ያላት ሪሌሽንሺፕ ምን አይነት ሊሆን እንደሚችል ከዚህ ወደዚህ ማሰብ ያለበት ህዝቡ ማሰብ ያለበት ነው የሚመስለኝ የካቶሊክ ቤተክርስቲያን በአይሁዶች ላይ ሲፈጸም ለነበረው ግፍ ይቅርታ ሲጠይቁ እነዚህ ደግሞ ግፉን የፈጸሙ ሰዎችን እንደ ቅዱስ ሰው አድርገው እንደ ጀግና እንደ ህዝብ ልጅ አድርገው የሙት ዓመታቸውን የሚያስቡበት ሁኔታ የሚገርምበት ነው የተገደሉት ሰዎች ታሪክ ሲነሳ የጫልቱ ታሪክ ተጻፈ ህዝብን ያጋጫል ብለው የተጠቂዎች የቪክቲሞች ታሪክ ሲጻፍ የሚንጫጩ ሰዎች የገዳዮች
የጄኖሳይድ ፈጻሚዎች የጡት ቆራጮችና የእጅ ቆራጮች ታሪክ ሲያከብሩና በቤተክርስቲያን ደረጃ ሲያስቡ በዛ ሀገር ውስጥ የሚደረገው ነገር በሰው ልጅ ከሚደረገው ነገር ጋር የሚቀረም መሆኑን በዛ ሀገር ውስጥ ያሉ ቅራኔዎችን ለመፍታት አስቸጋሪ የሚያደርግ ራሳቸው የሚሉትንም ህዝቦች አብረው መኖር አለባቸው የሚለውንም የቀን ድግምታቸውን በተግባር ያፈረሱበት ሁኔታ ነው የሚመስለኝ ይሄ ነገርና ቤተክርስቲያኗም የወረራው ከዛ እንደተቋም ተጠቃሚ ነበረች ስለሆነች ያ የወርቃማ ዘመኗን እየናፈቀች ያከበረች ያለችበት ሁኔታ ነው የሚመስለኝ። መልካም ገረሱ እዚህ ጋር አጠር ያለ መልስ እንድትመልስልኝ እፈልጋለሁ። የኦርቶዶክስ ቤተክርስቲያን እምነት ተከታዮች ብዙ ጊዜ ቅሬታ እያሰሙ ስለሆነ አንድ ግልጽ እንዲሆን መፈልገው በቤተክርስቲያኑ ጥላ ስር ገብተው ቤተክርስቲያኑን እንደመጠቀሚያ እያደረጉ ያሉ ሰዎች ናቸው ጥፋተኛ ወይስ እምነቱ ይሆን ጥፋተኛ? እዚህ ጋር ግልጽ እንድታደርግልኝ ስለፈለኩ ነው። ምክንያቱም ሰዎች እምነታችን ተወቀሰ ስለሚሉ ድርጅታችንም ሴፍ ወደ እምነት ውስጥ የማንንም እምነት ያከብራል። አንተም የዚህ ሴፍ ቋሚ ደንበኛና ተንታኝ ነህ። አሁን የኦርቶዶክስ ቤተክርስቲያን እምነቱ ነው ችግር የፈጠረው ወይስ በዛ ውስጥ ያሉት የራሳቸውን ጥቅም የሚያካሂዱት ቄሶች ወይም ቀሳውስቶች ሆኑ? እዚህ ላይ ውስጥ መታየት ያለበት ማንኛውም ሰው የፈለገውን እምነት የመከተል መብቱ የተጠበቀ ነው። ይሄኛው እምነት ልክ ነው ያኛው እምነት ልክ አይደለም የሚል እንትን የለኝም። ጀጅ ማድረግም ለሰዎች መምረጥ አቅሙንም እውቀቱንም የለኝም። ሰዎች የመሰላቸውን እምነት ኦርቶዶክስንም ጨምሮ የፈለጉትን ነገር የመከተል መብታቸው የተጠበቀ ነው። ግን ሊታይ የኢትዮጵያ ኦርቶዶክስ እንደ ተቋም እንደ ድርጅት ምን ታደርግ ነበር? ምን አይነት ሪሌሽንሺፕ ነበር ከመንግስቱ ጋር? እና በዛ ውስጥ ደግሞ የተጻፉ በጣም ብዙ ታሪኩን ጻፉ የተባሉት ከአባ ባህሪ ቀጥሎ ሁሉ የኦርቶዶክስ ቤተክርስቲያን ተከታዮችና መነኮሳት ናቸው። አጽሜ ጊዮርጊስ፣ አለቃ ታዬ እና ሌሎችም አለቃ ኪዳነ ወልድ ሁሉ የዚህ ቤተክርስቲያን አባሎች ናቸው። የዚህ ቤተክርስቲያን አባሎች ናቸው። ያንን የኦሮሞን ህዝብ እንደ ማንነት አጥላልተው የእግዚአብሔር ፍጡር እንዳልሆነ አድርገው ሲጽፉ የነበሩ። ሁለተኛ በዚሁ ቤተክርስቲያን የጸሎት መጽሐፍ ተብለው እንደ ፍካረ ማርያም 1957 የታተሙ እንደ ራእየ ማርያም 1960 የታተሙ የኦሮሞን ህዝብ በመጥፎ መልክ ሲያቀርቡ የነበሩ። ስለዚህ ቤተክርስቲያኗ እንደ ተቋም እንደ ኢንስቲትዩሽን የወረራው አካል ነበረች። ስለዚህ የእምነታቸው የዶግማ ጥያቄ ሳይነሳ የዶክትሪን ጥያቄ ውስጥ የራሳቸው ጉዳይ ነው። ግን እንደ ቤተክርስቲያን እንደ ተቋም ለመንግስቱ አካል ሆና እንደ ብሔራዊ ሃይማኖት እንደ ስቴት ሃይማኖት ሆና ወረራውን ስትቀድስ ነበረ። ሰዎች ስም እንዲቀየሩ ስታደርግ ነበረ። ሌሎች ኦሮሞ የሆኑ ሰዎች ወደ ላይ በስማቸው ወደ ላይ ወጥቶ ቄስ ሆነው ወይ ጳጳስ ሆነው አይተን አናውቅም። የአገሩ 1/3 የተወረረው 1/3 መሬት በሲሶ መልክ ለኦርቶዶክስ ቤተክርስቲያን ተሰጥቷል። ስለዚህ ይሄ ታሪካዊ እውነት ነው። ያንን ነገር ይሄ ታሪካዊ ፋክት ነው። ሃይማኖትን የመከተል መብታቸው የተጠበቀ ነው። ካቶሊክን እኮ የሚከተሉ ሰዎች ካቶሊክ ላይ የተፈጸመውን ግፍ የሮማው ሊቀ ጳጳስ ይቅርታ ሲጠይቁ ካቶሊክ በፍትህ የሚያምኑ የካቶሊክ ተከታዮች ደስ ነው ያላቸው እንጂ ሃይማኖታችን ድሮ የነበረውን ግፍ አላደረገም ማለት አላሉም። ካቶሊክ ቤተክርስቲያንም በ15ኛው ክፍለ ዘመን ግፍ ስታደርግ ነበርና ጋሊሌዮ እንዲሰቀሉ አድርጋለች። ለዛ ነገር ሁሉ ይቅርታ ጠይቃለች። የኦርቶዶክስ ቤተክርስቲያን ግን ከዛሬ 40 ዓመት በፊት አሁንም ቢሆን ግፈኞችን ታስብ እዛ ውስጥ ያለው ኦሮሞ ሚኒሊክ ጡት የቆረጠውን ሰውዬ ሴሌብሬት ማድረግ ገነት የሚያስገባቸው አይመስለኝም። መልካም ወደ ይገባል። እውነት ነው። ወደ ቀሪው ጥያቄ አመራለሁ። አጼ ሚኒሊክ በኢትዮጵያ ውስጥ አሁን ለተፈጠረው የፖለቲካ ቀውስ መንስኤ ናቸው ማለት ይቻል ይሆን? በጣም ይቻላል። አንደኛ ቀደም እንዳልኩት የመሰረቱት መንግስት የሰፋሪዎች መንግስት ነው። ያ መንግስት የሰፋሪዎች መንግስት ወይ ሴትለር ስቴት የሚባለው ስቴት የራሱ ባህሪ ያለው ባህሪው አንደኛ ስልጣኑ ሁልጊዜ የሚያዘው ኤክስክሉሲቭሊ በሞኖፖሊ የሚያዘው በሰፋሪዎች ነው። በኢትዮጵያ ታሪክ ውስጥ
የስልጣን የበላይነት ሁሉ ጊዜ ተይዞ ያለው በግሩፕ ደረጃ ግለሰቦች ውስጥ ሊኖሩ ይችላሉ በግሩፕ ደረጃ ተይዞ ያለው እስከ 1991 ድረስ በአማሮች ነው በአማራ ገዢ መደቦች ነው ከዛ በኋላ በትግሬዎች ነው በአብሲኒያዎች ነው እስካሁን የተያዘው የሰፋሪዎች መንግስት ነው የሴኩሪቲ አቅሙ የሚሊተሪ ኃይሉ የኢኮኖሚ የበላይነት ሁሉ ጊዜ የሚያዘው በእነዚህ ነው የከተሞች ጥቅሞች ትምርቶች እነዚህ በሙሉ የበላይነት የሚያዙት በሰፋሪዎቹ ናቸው በብዙ ቦታ እንደዚህ አይነት ባህሪ ነው ያለው በሰፋሪዎች የተመሰረተ መንግስት ስለዚህ በነባሩ ህዝብና በሰፋሪዎች መካከል ያለው ግንኙነት የመፈራራት ነው የሚሆነው አሁን እንደምታየው ስልጣን ላይ ያሉ ኃይሎችም ይሁኑ ስልጣኑን ድሮ ስልጣን የነበራቸውና ስልጣኑን ለቀው አሁን ወደ ነበሩበት ወርቃማ ዘመን ለመመለስ የሚፈልጉ ኃይሎችም ጭምር ከፍተኛ ኤክሰሲቭ ፍርሃት አላቸው ወይ ፎቢያ የሚባል ስለ ኦሮሞ ሲነሳ ወይ ስለ ሌላው ሲነሳ ስለ ታሪኩም ሲነሳ ይቆጣሉ ስለ ባህሉ ሲነሳ ይቆጣሉ ስለ ስሙ ሲነሳ ይቆጣሉ ትንሽ ታሪኩ ሲጻፍ ይቆጣሉ ይሄን የሚያሳየው ምንም አይነት የነባሩ ህዝብ እድገት የነባሩ ህዝብ መማር የነባሩ ህዝብ ከተማ ውስጥ ቁጥሩ መብዛት የነባሩ ህዝብ ወደ ስልጣን መምጣት የነባሩ ህዝብ እንደዚህ አይነት አመለካከት በሙሉ ያስፈራቸዋል ይሄ ነገር እነሱንም ወደ ሃርሽ ወደ ሆነ ፋሺስቲክ ወደ ሆነ እርምጃ እንዲሄዱ የሌላ አይነት ሰይጣን ፈጥረው እሱን እየፈሩ እንዲኖሩ የሚያደርጋቸው ነው ሁለተኛ እኚህ ሰውዬ ይሄንን ህዝቡን በወረራ ይዘው በአንድ ስርዓት ውስጥ እንዲታቀፍ ካደረጉ በኋላ አንድ ወጥ ቋንቋ በህዝቦች ላይ እንዲጫን ተደርጎ አንድ ወጥ ሃይማኖት በህዝቦች ላይ እንዲጫን ተደርጎ መሬታቸውን ተቀምተው እና ሲደረጉ የነበሩ ትግሎች የመሬት ላራሹ ጥያቄዎች ምኒልክ የፈጠሩትን መሬትን ከሌላው ህዝብ ቀምተው ለሌላ የሰጡትን ነገር ለመመለስ ነበር የቋንቋ የዛ ሀገር ውስጥ የሚደረጉ የነጻነት ትግሎች በሙሉ በራሳቸው የማስተዳደር ህዝቦች ያጡትን መብት ለማስመለስ እነዚህ ነገሮች በምኒልክ ጊዜ የተፈጸሙ ናቸው የባህል መብት ለመመለስ በዛን ጊዜ የነበረውን የባህል ወረራ እስካሁን ቀጥሎ ስላለ ያንን ነገር ለመመለስ የቋንቋ ወረራ በዛን ጊዜ የነበረውን የቋንቋ ወረራ አሁን ለመመለስ የሚደረጉ ትግሎች በዛ ሀገር ውስጥ የሚደረጉ የፖለቲካ ትግሎች አሁን በሙሉ የነዚህ ችግሮች ምንጭ በዛን ጊዜ የነበረና ከዛ ጊዜ ቀጥሎ የመጣ እስካሁንም የዘለቀ ስለዚህ ያንን ነገር የሚያከብሩ ሰዎች ያንን ሴሌብሬት የሚያደርጉ ያንን ነገር እየዘመሩ የሚያሞግሱ ሰዎች እነዚህ ነገሮች እስካሁንም የተቀየሩ ነገሮችን ቀልብሰው የነበሩ ግፎችን ለማስቀጠል ያላቸው ቁርጠኝነት ነው የሚያመለክተው ስለዚህ አሁን ያሉ የዛ ሀገር ውስጥ የፖለቲካ ቅራኔዎች የታሪክ ግንዛቤ ልዩነቶች በሙሉ በዛ ጊዜ በዚህ ሰውዬ የተፈጸሙ ግፎች ውጤት ናቸው መልካም አጼ ምኒልክ በአብዛኛው በኦሮሞ ህዝብና በደቡብ ህዝብ ዘንድ በክፋት የሚታወቁበት ምን ስላደረጉ ይሆን ቀደም ያው ከላይ ለመግለጽ እንደሞከርኩት ህዝቦች የነበራቸው ራሳቸውን የማስተዳደር መብታቸውን ጥሰው ህዝቦችን ይኖሩበት የነበረው መሬት ቀምተው በክብር ይኖሩበት በነበረው ላይ ሌላውን አምጥተው በነፍጠኝነት መልክ ጭነው ህዝቡን እንዲበዘብዝ በማድረጋቸው እና አሁን ቅድም እንዳልኩ አሁን ላለው ሁኔታ እንዲደረገው ማድረጋቸው በጥሩ አይታዩም ሌሎቹ መስጊዳቸው ቸርች ወደ ቸርችነት የተቀየረበት ምስራቅ ኦሮሚያ አካባቢ የተከበሩ የባህል ቦታዎች በኦሮሞ ውስጥ ለክርስቲያን ተሰጥተው ህዝቦች በሁሉም ናቸው በስማቸው ያፈሩበት በታሪካቸው ያፈሩበት ከሁሉም ማህበራዊ ግዳዮች የተገለሉበት ስልጣን በሞኖፖሊ በአንድ ግሩፕ የተያዘበት ኢኮኖሚ በሌሎች የተያዘበት ከከተማ አካባቢ ርቀው ወታደር ወልደ ማከላቸው ሰፍሮ የኖረበት ሁኔታና እነዚህ ነገሮች በሙሉ በዛ ሀገር ውስጥ አሁን ያለው ግጭት መከራ ድህነት በሙሉ በዛ ጊዜ የተጀመረ ነገር ስለሆነ ያንን እነዚህ ሁሉ ግጭቶች እነዚህ ሁሉ ማህበራዊ ቀውስ እነዚህ ሁሉ ታሪካዊ በደሎች እነዚህ ሁሉ ቋንቋ እና የባህል ጭቆናዎች ሁሉ ምንጭ የሆኑ
ግለሰብን እንደ ጀግና ሊቆጥራቸው አይችልም ያንን ወረራ ያንን ግፍ ያንን ጭቆና አፕሪሼት የሚያደርግ ያለውን ነገር አጋጣሚውን ካገኘ ለማስቀጠል የሚፈልግ ኃይል ደግሞ እኚህ ሰውዬ እንደ ጀግና አድርጎ ያከብራል የሚቀጥለው ቻፕተር ምን እንደሚሆን እናያለን መልካም እንግዲህ አጼ ምኒልክ ይሄን ኃይል በደል የፈጸሙ መሆናቸው እየታወቀ አጼ ምኒልክን እንደ ጀግና አድርጎ ማቅረብ ለፈጸሙት በደል ዕውቅና መስጠት በደል የተፈጸመባቸው ሰዎች ደግሞ ቁስላቸው ላይ እንደ ቤንዚን ወይም እንደ አልኮል መነስነስ ወይም እንደ መጨመር አይሆንም ለኢትዮጵያ ወደፊቷ ኢትዮጵያ እጣፈንታ ችግር አይሆንም ትላለህ አኪል በህዝቦች መካከል ወደፊት የሚኖረው ቅራኔ ላይ አሁን ያለው አመለካከት አሁን ያለው ግፈኞችን እንደ ቅዱስ ሰው አድርጎ የማቅረቡ ስራ በከፍተኛ ደረጃ ችግር ውስጥ ይከተላል ያስባለሁ አንደኛ እነዚህ አንዳንዶቹ አጼ ምኒልክ ለፈጸሙት 100 ዓመት በፊት ለፈጸሙት ተኛ እንጠየቅም ይላሉ ግን አጼ ምኒልክ የፈጸሙትን ግፍ አፕሪሼት የሚያደርጉ የነበረውን የጡት ቆረጣ አሁን ሴሌብሬት የሚያደርጉ እነዛ ጡታቸውን የተቆረጡ እጃቸውን የተቆረጡ የተጎዱ የተገደሉ የተዘረፉ መሬታቸውን የተቀሙ ሰዎች ታሪካቸው ሲናገሩ የሚቆጡ ግን የገዳዮችን ታሪክ ደግሞ እንደ ቅዱስ ታሪክ አድርገው የሚያቀርቡ ሰዎች በዛ ሀገር ውስጥ ያለውን የህዝቦች ግንኙነት እንደ ተበላሸ እንዲቀጥል የሚፈልጉ እና ቅራኔዎችን ለመፍታት ዝግጁ እንዳልሆኑ በስም አንድነት ስም የነሱን የስልጣን ሞኖፖሊ የኢኮኖሚ ሞኖፖሊ እና የባህል የበላይነትን ለማስቀጠል ቁርጠኛ አቋም እንዳላቸውና ከሌሎች ህዝቦች ጋር ያለውን ቅራኔ ለመፍታት ዝግጁ እንዳልሆኑ እና ይሄ ደግሞ በዛ ሀገር ውስጥ የሚደረገው ለነጻነት የሚደረገው ለፍትህ የሚደረገው ትግል የበለጠ ከሮ እንዲቀጥል የሚያደርግና ግንኙነቶቹ ላይ የበለጠ ችግር አደጋ የሚፈጥር እንደሆነ ነው የምገነዘበው መልካም እንግዲህ ገረሱ 3 ደቂቃ ሰጥሃለሁ በ3 ደቂቃ ውስጥ እንድታጠናቅቅ ፈልጋለሁ ብሔራዊ እርቅ ለሁሉም አይጠቅምም ትላለህ እርቅ የሚባለው ነገር አንደኛ ሁለት የተጣሉ ኃይሎች መኖር አለባቸው ያጠፋው ጥፋቱን የሚቀበልበትና ጉዳት የደረሰባቸው ደግሞ የነበረባቸው በደል ሪኮግናይዝድ ሲሆን ሁለት ያጠፋው ጥፋቱን ማመን አለበት በዛ ጊዜ የነበሩትን ታሪካዊ በደሎች ልክ አልነበሩ ግፎች ናቸው ጭቆናዎች ናቸው እነዚህ ነገሮች በህዝቦች ላይ መከራ አምጥተዋል አሁን ላለው ማህበራዊ ቀውስ ፖለቲካ ቀውስ ኢኮኖሚ ብዝበዛ እና ኋላቀርነት ምንጭ ናቸው ብሎ ማመን አለበት ያኛው በጊዜው ያን ድርጎ ሲጫወት የነበረው አካል ሁለተኛ ያ ነገር እንዳይደገም ህዝቦች በዛን ጊዜ ያጡትን መብታቸው ራሳቸውን በራሳቸው ማስተዳደር መብታቸው ሊመለስላቸው ይገባል ቋንቋቸውን የማሳደግ መብታቸው ሊከበርላቸው ይገባል በተሟላ መልኩ በራሳቸው ጉዳይ ራሳቸው መወሰን ሲችሉ ብቻ ነው እርቅ የሚባለው ሊፈታ የሚችለው ግፉን የፈጸሙ ሰዎችን አፕሪሼት እያደረጉ ጀግና ምዬ ባለውለታችን ናቸው እነዚህን ሰዎች ጨፍጨፈ ገለህ መሬታቸውን ቀምተህ ስለሰጠን 100ኛ ዓመትን እንደ ቅዱስ ሰው እናከብራለን የሚሉ ሰዎች ምን አይነት እርቅ ነው የሚፈልጉት አንተ አንድ ሰው አባትን ገሎ አባትን የገደለበትን መዝሙር እየዘመረልን ካንተ ጋር ደግሞ እግር ላይ ቆሞ እርቅ ፈልጋለሁ የሚል አይነት እርቅ ነው የሚፈጠረው ስለዚህ እርቅ በራሱ ቃሉ በጣም ጥሩ ነገር ነው ኮንሰፕቱ ጥሩ ነገር ነው ግን እርቅ የሚባለው አንደኛ ይሄ ችግር ያለው ሪሌሽንሺፕ ይሄ የበላይነትና ዶሚኔሽን የማስቀጠልና የጭቆናው ሪሌሽንሺፕ ሲፈታ ብቻ ነው ሊሆን የሚችለው ያንን ነገር ደግሞ አሁን አይደለም በአካል መፍታት በአእምሯቸው ራሱ አይደለም አሁን ዛሬ ለተፈጸመ ነገር በዛን ጊዜ የነበረው ግፍ ራሱ ግፍ እንደነበረ የነበሩ ግፈኞች ናቸው ብሎ ለመጥራት ዝግጁ አይደሉም ስለዚህ የተጎዳው ግፈኞቹን ሲያሞግስ ብቻ ነው ለነሱ እርቅ ሊሆን የሚችለውና ያ ነገር ሊሳካ የሚችል አይመስለኝም
መልካም እንግዲህ ጥያቄዎችን ጨርሻለሁ በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ እድሉን ልስጥህ ላስተላልፍ የምፈልገው የተለየ ነገር የለኝም ብዙ ነገር ብያለሁ ግን በዛ ሀገር ውስጥ ያለው ቅራኔ አሁንም ተሮ እንደሚቀጥል በዛ ሀገር ውስጥ ያለው ፖለቲካ አመለካከት ከዛሬ 120 ዓመት በፊት አጋጣሚውን አግኝቶ በመሰራ ኃይል ሌሎችን ህዝቦች ወሮ የኢኮኖሚ የፖለቲካ እና የባህል የበላይነት ይዞ የነበረው አካል አሁንም በዛ ጊዜ የተፈጸሙ በደሎችን በመሰረታዊ በሆነ መልኩ ለመቀየር ዝግጁ እንዳልሆነ አሁንም አጋጣሚውን ካገኘ እና ሁኔታዎች ከተመቻቹለት ነገሮችን እንደገና መቀልበስ እንደሚፈልግ እና ለህዝቦች ነፃነት አደገኛ እንደሆነ እንደዚህ አይነቱ ለፍትህ ለነፃነት ለዲሞክራሲ አደገኛ የሆነ አመለካከት አሁንም የገዢው መደብ በዝርዝር በሆኑ ኃይሎች ውስጥ ተንሰራፍተው የሚገኙ በተለያየ ስም ሊጠሩ ይችላሉ በዲሞክራሲ በአንድነት በመናመስ ስማቸው ሊሰየም ይችላል ግን ያ የነበረውን ኋላ ቀር አመለካከት ሌሎች ህዝቦችን ለመበዝበዝ ያላቸው ፍላጎት የፖለቲካና የኢኮኖሚ በላይነታቸው ያላቸው ፍላጎት አሁንም እንደቀጠሉ ሌሎች ህዝቦች ይሄንን ተገንዝበው ይሄንን ነገር ለመቋቋም ዝግጁ መሆን ያለባቸው ይመስለኛል ይሄ ካልሆነ እዛ ሀገር ውስጥ አይ ቲንክ አደገኛ ሁኔታ ሊፈጥር ይችላል ብዬ አስባለሁ አሁን ያለው አመለካከት በእንዚህ መልኩ ከተቀጠለ ይሄው ነው የመጨረሻ መልእክቴ የፖለቲካ አክቲቪስት አቶ ገረሱ ቱፋ ስለሰጠኸኝ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ ድምጻዊው ኦሮሚያ ቲያ እያለ በሚያቀነቅነው ዜማ እንሰነባበታለን ሰላሙኑ በመሃል ምናልባት የሚረብሽ ድምጽ እንደገባ እርግጠኛ ነኝ ይቅርታ እጠይቃለሁ አድማጮቼን ሰላሙን ገረሱ እዮ Abba gaba ngaroro, gode gaba shimalam.
የተከበራችሁ አድማጮቻችን እንግዲህ ልንሰናበት ነው ገድ ነው ምክንያቱም ያለንን ፕሮግራም ለናንተ ጆሮ ይመጥናል ያለውን አዘጋጅተን አቅርበናል ይሄው አዘጋጆች እኔ ለዋሞ እንደሰለ በሪ ዓለም በጋራ በመሆን ያዘጋጀነው ፕሮግራማችን ነው እስከ ሳምንት መልካም ሳምንት ደህና ሁኑ ወደጋ በይመላና ማጋጋዩ ጎላጃርሱማ ወደዳቡ ባተኒ አዳጋ በቆንቆ ወደዳቡ ባተኒ ሶኮሩ ጋሞጅዳ bari dala namni lammi gamne karamu bingrize karawra gala jenure alamiko atira di daro de jenure artu male